Sınksar, 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 sınksar. ይበቃል ስዩሜ ይበቃል። ከዚህ በላይ በእኔ ዋጋ መክፈል የለብህ። ዶክተር ሀናም ያለሁበትን አውቃለች። በፍጥነት ራሴን ላድን ይገባል። ሄሎ ጽናት ሰናይ ነኝ። ደርሰውብኛል ያለሁበትን። ትናንት ዶክተር ሀናም እዚህ ነበረች። ስለዚህ በተወሰነ ሰዓት ውስጥ እንደምንም ለመውጣት እሞክራለሁ። የከተማው ዳር ላይ እንገናኝ። እንደደረስኩኝ በማንኛውም ስልክ ደውልልሽ ስለምችል ቶሎ ስልካሽልኝ። እሺ ጽናት። ሰዎች ሁኔታው እንዳሰባችሁት ሳይሆን ዲዳው እብድ አይደለም። ለፖለቲካ ተልእኮ የተቀመጠ አደገኛ ሰው ነው። እኔ እኮ ባለፈው ገምቼ ነበር። ኳስ እየተጫወተ እንደውም ትዝ ይላል። አንሸራቶኝ ስወድቅ እንዴት ከት ብሎ እየሳቀ እንዲህ ስቃል። እኔ ግራ የገባኝ ነገር ይሄ አውቋብር ነው መሰለኝ። አላየህም እንዴ ነጀለስ ራሱ ሲሳሳሙ ምን ያህል በጥሞና ሲያያቸው እንደነበረ። ጋይስ እርምጃ መውሰድ ይኖርብናል። ወይ ለጋሳ ልፈን እንስጠው ወይ እናጥፋው። ስዩም የስቶ ተባባሪ ሆነ ማለት ነው አይመስለኝም። ስዩም ሊረዳው አስቦ ነው የሚንከባከበው፣ ግን እሱም አደጋ ውስጥ እንደሆነ ልታስረዱት ይገባል። ስለደረስ እንዳትሉ ስዩም ንቃ። ስዩም ላኪ ሰው ገደልኩ። ስዩም ሄሎ ዶክተር፣ እንዴት ነሽ? ቅዳችን ታርጌቱን እየመታ ይመስለኛል። ልጆቹ ለበቀል እየተነሳሱ ነው። አዲስ ነገር ሲኖር ደውዬ አሳውቅሻለሁ። የኔን ታሪክ እንዲህ በቀላሉ ልገልጽልህ ለአንተ ብዬ ሳገስኩ ክፉ ነህ። ሲራጅ ለምን አትሆኝም? አባት አንዴ ስልክ ታስደውለኛለህ? ስልክ ፈልጌ ነበር። ታስደውለኛለህ? አመሰግናለሁ። ፈትልኝ። ሄሎ ሲራጅ ሁሉ ባንተ ነው። አዲስ የተለወጠ ነገር ስላለ ላሳውቅ።
ያለበት አካባቢ ነው። 200 ሜትር ወደ ጫካው በመግባት የሰጠንሽ። እሺ አመሰግናለሁ። ቴንክ ዩ። ዋው እንኳን በሰላም ተገናኘን። አየህ አይደል ካሊነትን መጨረሻ የተሰማራህበት ተልእኮ እስከ መጨረሻው ጥቁም ኖሮ ለእናትህም ለቤተሰብህም ችግር ባልክ ተውኳቸው። ለምን አትቶ የአባት ድርጅት መሰለህ እንዴ? በፈለግከው ሰዓት ገብተህ በፈለግከው ሰዓት ምትወጣ